ለኔ ያላችሁ ነገር ምክራችሁ በቃ በጣም ነው እንትን የሚለው ራሴ እንዲጠግን ራሴን ያሳለፍኩትን ራሴ ያውቃለሁና ውድና የተከበራችሁ የጨረቃ ፋሚሊ የሰው ጭንቀት የሚያስጨንቃችሁ የሰው ደስታ የሚያስደስታችሁ ውድ ሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። እንግዲህ ቤተሰብ ዛሬም ሃይሚና ብሩክ የሰው ደስታ እንደሚያስደስታቸው ታውቃላችሁ። ከግምጃዬ ጋር እስካሁን አልተለያዩም ማለት ይቻላል። አሁንም ድረስ እሷን ለማስደሰት ትልቅ ጥረት እያደረጉ ነው የሚገኙት። እንግዲህ ቤተሰብ ታውቁታላችሁ ሃይሚና ብሩክ ውስጣቸው በጣም መልካም የሆኑ ወጣቶች ናቸው። በጣም ትሁትና በጣም ታዛዥ፣ ለሰው ሰው አክባሪ። ግምጃዬን ምን ያህል ወደ ራሳቸው እንዳቀረቧት አስቡት። ምን ያህል ማለት ነው ቤተሰብ። እንግዲህ አስቡት፣ አንድ ቀን ነው የተገናኙት አይደለ? በምክንያት ነው የተገናኙት። እግዚአብሔር በምክንያት ነው ሁሉንም ነገር ሲያዘጋጅ ማለት ነው። እንግዲህ እንደምታዩት ትልቅ በቃ ልደቷን አሳምረው አክብረውላታል። ሃይሚን ብሩክም በጣም ደስተኛ ነበሩ። ምን ያህል ግምጃዬን ወደ ራሳቸው ለማቅረብ ሲሞክሩ እንደነበረ ያሳያል ቪዲዮ ላይ ማለት ነው ቤተሰብ እንዳያችሁት። ይሄ ማለት ሃይሚና ብሩክ በጣም ጥሩ ሰዎች እንደሆኑ በጣም ግልጽ ነው ቤተሰብ። ገባችሁ? በጣም ጥሩ ወጣቶች እንደሆኑ የማያሻማ ጉዳይ ነው ቤተሰብ። እና ሃይሚና ብሩክ እንዲሁም የጨረቃ ፋሚሊ ግምጃዬን ለመደገፍ ሆ ብሎ ተነስቷል። በጣም ሊበረታታ የሚገባ ነገር ነው። ብሩኬ አሁን በጣም ሲያወራ ነበር። በቃ እኔ በቃ ምን ያህል ደስ እንዳለው የምታውቁት በዚህ ነው። በቃ ቤተሰብ በቃ ስለ ግምጃዬ ያሉትን ነገሮች በጣም ሲያስረዳ ነበረ። ያሳለፈችውን ነገር በጣም ብዙ ስትራግል እንዳደረገች በጣም ብዙ ፈተናዎችን እንዳለፈችና እዚህ እንደደረሰች ብሩኬ በጣም ሊያብራራለን እየሞከረ ነበረ በዚህ ቪዲዮ ላይ ማለት ነው ቤተሰብ። አስቡት ሃይሚ የምታወራው ነገር ራሱ እስከሚያጥራት ድረስ ግምጃዬን ስላገኘች ምን ያህል ደስታ እንደተሰማት ቤተሰብ ከፊቷ ላይ ማየት ይቻላል በቀላሉ ማለት ነው። እና ይሄ የጨረቃ ፋሚሊ ይለያል ስላችሁ ቤተሰብ በምክንያት ነው። የምሬ ነው የምላችሁ፣ የጨረቃ ፋሚሊ ይለያል። ትላንትናም እንደነገርኳችሁ እንደ ጨረቃ ፋሚሊ ሁሉም የሚቀናበት ትልቅ የሆነ ተመልካች ነው የጨረቃ ፋሚሊ ቤተሰብ። በጣም ትልቅ ገና እንበዛለን ቤተሰብ። ገና የጨረቃ ፋሚሊ ከዚህም በላይ ይበዛል። ለማየት ያብቃችሁ። የምሬን ነው የምላችሁ። አስፈሪ በቃ ምን ልበላችሁ፣ በቃ በአንድነቱ ሁሉም የሚቀናበት በጣም አስፈሪ የሆነ ኦዲየንስ እንደሆነ ለዓለም እንደምናስመሰክር አትጠራጠሩ ቤተሰብ። የምሬን ነው የምላችሁ። ስለዚህ የጨረቃ ፋሚሊ እኔ በጣም ነው የምወዳችሁ በራሴ በበኩሌ በጣም ነው የምወዳችሁ እውነት ለመናገር ማለት ነው። ምክንያቱም እናንተን ስላወቅኳችሁ በጣም ነው ደስ የሚለኝ ሁሌም ቢሆን። ምክንያቱም ቤተሰብ እናንተ በጣም የፍቅር ቤተሰብ ናችሁ። የፍቅር ማለት ነው ቤተሰብ። የምሬን ነው የምላችሁ። ስለዚህ ለእናንተ ያለኝ ክብር በጣም ትልቅ ላቅ ያለ ክብር አለኝ ለእናንተ። ምክንያቱም የእናንተን የጨረቃ ፋሚሊን አክብሮት በየኮመንቱ ላይ ማየት ትችላላችሁ። ቲክቶኩ ላይ ማየት ትችላላችሁ። በጣም በቃ ይለያል እምላችሁ በምክንያት ነው። ምክንያቱም የጨረቃ ፋሚሊ ምን ያህል ጥሩ ባህሪ እንዳለው የምታውቁት ቤተሰብ በቃ ሃይሚና ብሩክ ላይ ፊታቸው ላይ ይታያል፣ ያንጸባርቃል። የጨረቃ ፋሚሊ ምን ያህል በጎነት፣ ምን ያህል ለሰው አሳቢነት፣ ምን ያህል ለሰው የሚኖር ይሄ በጣም ትልቅና ደስ የሚል። ሁላችሁም ግምጃዬን ሰብስክራይብ እንዳደረጋችኋት በጣም ሙሉ እርግጠኛ ነኝ። ሁላችሁም ቪዲዮን ያያችሁት ሰዎች ቤተሰብ እና ሰው በማበረታታት የጨረቃ ፋሚሊ እንደማይታማ የታወቀ ነገር ነው ቤተሰብ። ስለዚህ በዚሁ ቀጥሉበት ልላችሁ ፈልጋለሁ። ሃይሚና ብሩክም እንደተናገሩት ግምጃዬ ገና ወጣት ስለሆነች ገና ብዙ መስራት የምትችል ልጅ ነች። ከሷ ብዙ እንጠብቃለን እኛ የጨረቃ ፋሚሊ። ምክንያቱም ከሷ ብዙ ስለምንጠብቅ ነው እሷንም ሰፖርት የምናደርጋት። ስለዚህ ግምጃዬ አንቺም አደራ አለብሽ። የነ ሃይሚና የብሩኬ አደራ ብቻ ሳይሆን የጨረቃ ፋሚሊ ሙሉ አደራ እንዳለብሽ ማወቅ አለብሽ። ይሄን ቪዲዮ እንደምታዩ ተስፋ አደርጋለሁ በዚሁ አጋጣሚ። እና የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።